ያይጠየቀው ቀርቶ ሌላ ሰውም ሐሳብ ካለው ሊጠልፍ ይችላል። ልክ ህፃኑ ሲወጣ እኔ ህይወቴን አላቀውም አልሄድም የእናንተ ልጅ ሆናል ብዬ ቀረው። ባለቤቶን ያውቁት ነበር? አይተውታል? ተዋደው ነው? ምን ልበል ብጮህ ታዲያ ምን ይመጣል? ምን እንዲያደርጉ ይመኛሉ? እኛ ለቋሚዎቹ ተስፋ ነው። የዛሬው እንግዳችን ከታካሚነት ወደ ዓለም አቀፍ የቀዶ ጥገና ባለሙያነት የተሸጋገሩ ድንቅ ሴት ናቸው። ከታላቋ ዶክተር ካትሪን እና ሬጂናልድ ሃምሊን ዘንድ የቀዶ ጥገና ጥበብን የቀሰሙ ዛሬ ደግሞ ለዓለም የሕክምና ዶክተሮች ስልጠና የሚሰጡ ድንቅ የፌስቱላ ቀዶ ጥገና ባለሙያ ናቸው። እኔ ዝም ብዬ ያደረሱበት ቦታ መንገድ ላይ አስብሞት ሲነቀንቁ ብዬ ደስ ብሎኛል። ከእንግሊዘኛ ቋንቋ ሌላ ቋንቋ ይናገራሉ እንዴ? ኦፕሬሽን ክፍሉ አልጋ ቴብልና የኔ ቁመት አይመጣጠንም። ያም ነበር ያማል። እኔ ቁጭ ብዬ ሰራ አባዬ ቆመው አሲስት አደረጉኝ። ማህበረሰቡስ ግንዛቤ አግኝቷል ወይ? ዳንኩኝ አልኩ በቃ። እንኳን ወደ ክብር ፖድካስት በደህና መጡ። ክብር ፖድካስት በተባበሩት መንግስታት የስነ ህዝብ ፈንድ UNFPA አዘጋጅነት የቀረበ ነው። ስለ ሴትነት፣ ወጣትነት፣ ስለ ጤናና ስለ ማንነት በጥልቀት የምንወያይበት አዲስ መድረክ ነው። ዓላማችን እናቶች በወሊድ ምክንያት እንዳይሞቱ፣ ልጃገረዶችና ሴቶች ከጥቃት ነፃ የሆነ ህይወት እንዲመሩ የሚደረገውን ጥረት ድምጽ መሆን ነው። ክብር የታላላቅ ኢትዮጵያውያንን የህይወት ተሞክሮ የምንሰማበት፣ ማህበራዊ መሰናክሎችን የምንፈታበትና የእያንዳንዱን ዜጋ ሰብአዊ ክብር ከፍ የምናደርግበት የውይይት መድረካችን ነው። እኔ ሀረገወይን አሰፋ ነኝ። ከፌስቱላ ታካሚነት ተነስተው በሺዎች የሚቆጠሩ እናቶችን ክብር የመለሱትንና በዓለም አቀፍ ደረጃ እውቅናን ያተረፉትን ማሚቱ ጋሼን በክብር ጋብዘናል። ማሚቱ በዚህ ታላቅ ቀን የመጀመሪያ የክብር እንግዳችን ሆነው እዚህ በመገኘቶ በጣም ደስ ብሎኛል። እኔም አመሰግናለሁ። አክብረውን ስለመጡ እጅግ በጣም እናመሰግናለን። እኔም አመሰግናለሁ። ማሚቱ ጋሼ ከየት ክፍለ ሀገር ነው የመጡት? የት ነው የተወለዱት? ከሰሜን ሸዋ ደብረሲና ከተማችን ነው። እኔ ትንሽ ወደ ታች ወረድ እላለሁ፣ ወደ አፋሮቹ መካከል። ከደብረሲናና ታፋሮቹ መካከል ነኝ። እሺ፣ ወደ ገጠር ማለት ነው። የእናትና አባቶ ስም ማን ይባላል? አባቴ ጋሼ ወልደ ማኑኤል፣ እናቴ ሙላቱ እስጢፋኖስ። ጋሼ 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 ነው የሚባለው፣ ግን በጋሼ ነው በቃ የሚጠራው። ጋሼ ጋሼ ነው አባቱ እንትን ያሉት፣ ግን ጋሼ ነው ህዝቡ የሚጠራው፣ በጋሼ ነው የሚጠራው። እሺ፣ ስንት ልጆችን የወለዱት እናትና አባቶ? ወደ አምስት። እርስዎ ስንተኛ ልጅ ነዎት? እኔ ወደ 3 ላይ ሆናለሁ። 3ኛ ሆናለሁ። እስኪ ስለ ልጅነት ጊዜው እናውራ። እኔ እንግዲህ ልጅ ነኝ፣ ያው ታዛዥ ነሽ ይሉኛል። ትንሽ ሆኜ እነሱ እርሻ ቦታ ሄዱ፣ ወደ ውሃም እናቴ ስትሄድ ቤት ጠብቂ ተተባልኩ፣ በር ላይ ቁጭ ብዬ ጠብቃለሁ። ሲመጡም እዚያ ያስቀመጡ ቦታ ነው መገኘው። የቤት ውስጥ ስራ ይችላሉ? ሲመጡ እነሳና እቀበላለሁ፣ እመረቃለሁ። እነሱ ሲሰሩ የሚሰሩትን ስራ አብረው ይሰራሉ። ትንሽ ሆኜ ራሱ እንጀራ ምናምን መጋገር እንደዚህ ውሃ ጥደሽ ምደሽ ቆይ ሲሉኝ ሳይመጡ በፊት ተሽቀዳድሜ ያነሱ ያደረጉትን ማድረግ እጣጣር ነበረ። እነሱ ደግሞ ያስባሉ እሳት ይፈጃት ይሆን፣ እውነት ነው፣ ጣል ሲጣድ ይሰበርባት ይሆን የሚለው። እኔ ደግሞ እውቀቱን ለመቅሰም በጣም እጣጣር ነበር ትንሽ ሆኜ ማለት ነው። ውሃ ወደ መቅዳት ወይም ወደ እርሻ ምሳ ምናምን ለማድረስ ተልከው ያውቃሉ? ውሃ መቅዳትም ሄዳለሁ ተጓደኞቼ ጋር ማለት ተልጆች ጋር ተጎረቤት ልጆች ጋር ውሃ ቀድቼ እመጣለሁ። ትልቅ ይሄ ሸክላን ስራ መሸከም ስለማልችል ትንሽ ቅል አለ አይደለ፣ በቅል በሱ መሸከም ለመድኩ። ከዚያ በኋላ ደግሞ ልክ ባቅሜ የሸክላ አንስራ ይገዛልኝና ትንሿ እንደሱ እያልኩ አደግኩ። የልጅነት ጨዋታችሁ ምን ነበር? የልጅነት ጨዋታ እንኳን ብዙም ጊዜ ወደ ጨዋታ አላደላም። አዎ አንዳንድ ጊዜ ለፋሲካ ምናምን ልጆች ጫወቱ፣ ብቻዬን ማለቀቅም ተነሱ ጋር ትንሽ ተጫዋቹ ወደ ቤት ነው መመለስ የምፈልገው። አበባየሁሽ ምናምን አልጨፈሩ? እኔ ጨፈሩ ምናምን ለጥምቀት ራሱ ምናምን ስንሄድ ተትልቅ ሰዎች ጋር ነው የሚልኩኝ። እኔም ዝም ብዬ ተልጆች ጋር እንደዚህ አላንዛረጥም። እንደሱ ነው እንግዲህ አስተዳደጌ። ከእህትና ከወንድሞቹ ተነሱ ጋርማ ይሄዳሉ፣ ይጫወታሉ። በነጻነት ነው ያደጉት ማለት ነው።
ተነሱ ጋር እናንተ አካባቢ በስንት አመት ነው ሽምግልና አሁን ለጋብቻ አንዲት ሴት ብትጠየቅ በስንት አመት ነው ሽምግልና የሚላከው? በስንት አመት ልጅ ስትሆን? እንግዲህ እንደንቱን ነው በ11ም በ12ም ይላካል። ግን ወዲያው አትሄድም 14 አመት ምናምን እስከሚሞላት ቤተሰብ ጋር ትቀመጣለች። ታጭታ ማለት ነው። ቀለበት እንደሚባለው ቤተሰብ ይደግስና ያው በሽማግሌ ያልቅና በቃ ከዚያ በኋላ ብቻዋን ቤተክርስቲያን አትሄድም፣ ብቻዋን ገበያ አትሄድም። ምክንያቱም ወይም ሌላ ሰው ይጠልፋታል ወይም እሱ ይጠልፋታል። ሽማግሌ ልኮ ተፈቅዶለት ሊጠልፋት ይችላል? አይቻልም። ተወሰነው አመትም ጠብቅ ተብሎ 2 አመትም ተብሎ እንደሆነ አይችልም። ይቀጣል። እሺ ለርሶ በስንት አመት ሽምግልና ተላከ? እኔ ወደ 13 አካባቢ። ስለዚህ ቀለበት ታስሮ በአመቱ አገሩ የብር ቀለበት። እሺ ጥምቀት ምናምን ስንሄድ ተልጆች ጋር ብቻ አንሄድም፣ ተትልቅ ሰዎች ጋር እንላካለን እንዳይጠለፉ። ወይም ሌላ ሰው ሊጠልፍ ይችላል። ያ የጠየቀው ቀርቶ ሌላ ሰውም ሀሳብ ካለው ሊጠልፍ ይችላል። ስለዚህ ብቻችን አንሄድም፣ ተትልቆች ሰዎች ጋር ነው የምንሄደው። አንዲት ሴት በ14 አመቷ ለጋብቻ ትደርሳለች ማለት ነው? ትሰጣለች? እናትና አባት ምንም አይሉ? 14 አመት እንግዲህ ሌላ ሰው አስገድዶታል ሄደ። 14 አመት እንኳን ደህና ነው። 15 14 እርሶ በስንት አመቶ ተዳሩ? በ14 አመቴ። በ16 እንደዚህ ሆንኩ። አይደለም እሺ ባለቤቶን ያውቁት ነበር? አይተውታል? ተዋደው ነው? አይታይም እንዴ? ቀለበት ማን አረጋሉት እንዴ? ሽማግሌዎቹ ሽማግሌዎቹ ነው የሚያረጉት ቀለበቱ። እሱንማ እናይም፣ እኛ እንደበቃለን። እሱ በድብቅ ያናል እንጂ እኛ እናቀውም። የማያውቁትን ሰው ነው ያገቡት? እንደሱ ነው አገጠር። ስለዚህ እርግዝና በስንት አመት መጣ? በ15 ማለት ነው? በ15 ማለት ነው። በ16 ማለት ነው። ከባለቤቶ ጋር የነበራችሁ ግንኙነት እንዴት ነበር? ወደዱት ባለቤቶን ካገቡት በኋላ? ግድ ነው እንግዲህ ጥሩ ተሆነ ይወደዳል። የእርሶ ባለቤት ጥሩ ነበር? አረ እሳቸው ይወዱት ነበር? ዋናው እሱ ነው። ቤተሰብ እኮ ለማንም አይሰጥም። አይቶ ጠይቆ አጥንቶ ነው እንጂ ማንም ሰው ላግባት ብሎ ቢልክ እሺ አይሉም። ስለዚህ ይሆናል እኛን ይመስላል እኛን ያመስልም ተብሎ ታይቶ ነው እንጂ ዝም ብሎ ለመጣ ሁሉ አይሰጡም እኮ ልጆች። ትዋደዱ ነበር? አዎ። ሲወልዱ እንዴት ሆነ? እስኪ እሱን ይንገሩኝ። እሱስ ከባድ ነው። እንዴት? ምጡ ይከብዳል። ሆስፒታል አልሄዱ? ሆስፒታል ቅርብ ሆስፒታል የለም። እሺ የት ወለዱ? ወደ ቆላ ምልብረድ ቢባል ወደ ደስ ያልክድ ቢባል የሩቅ ነው፣ የእግር መንገድ አለ፣ መኪና የለም የተኛ እነሱ ጋር። ወደ አዲስ አበባ ቢባል ተቤተሰብ ተነስቶ ወደ አዲስ አበባ ወደ ደብረ ሲና መምጣት ከባድ ነው። ማን አዋለዶ? የሰፈር ሽማግሌዎች ጠሩና ሽማግሌዎቹ አሮጊቶቹ መዋለድ ይችላሉ የተባሉት ተፈልጎ ይመጣሉ ለመርዳት ማለት ነው። ግን ያው ነው ዞሮ ዞሮ ተችግር አይዳንም። ያን ጊዜ በሰላም ወለዱ? እርሶ? አልወለድኩም። 4 ቀን ቆይቻለሁ በምጥ። እሺ ከዚያ በኋላ ወጌሻዋ እንግዲህ ያው ቆርጣ ይሆን ምን ይሆን አወጣች። ልክ ህፃኑ ሲወጣ እኔ ህይወቴን አላቀም። እናቴን ስጠይቃት በቃ አታቂም ልጁን ያጎትታ ስትወጣው ከዚያ በኋላ ህይወትሽን አታቂም ነበር ትለኛለች። ለአንድ 3 ቀን ምናምን ድረስ ልጁ በሰላም ወጣ? ጤነኛ ልጅ ወለዱ? ጤነኛ አይደለም ሞቶ ነው እንጂ 4 ቀን ምጥ አይሞትም፣ ሞት ይታፈናል። እሱማ ቢኖር ተስፋ ነው። ተዚያ ተነቀው በኋላ መኝታ ምናምን ጥሩ አልነበረም። ለምንድን ነው እንደዚህ ሆነብኝ ብዬ እናቴን ስጠይቃት አይ ደንብ ነው ልጅ አይዞሽ እና ህፃኑም ደግሞ በጣም ስለተጎዳ ህፃኑም አርፏል የለም ብላ ነገረችኝ እናቴ። እና በዚህ ምክንያት ነው። ምን ተሰማዎት? እንግዲህ ብዙ ነገር ሀዘን ይሰማል። ምን ሆኜ እንደዚህ ሆንኩ የሚለው ነገርም አለ በእኔ ላይ። አሁን እንግዲህ በ4 ቀን በኋላ ስነቃ መኝታ እየተበላሸ ይሄዳል። ምን ሆኜ ነው አልኳቸው። እነሱ ደግሞ እኔ ያላወቅኩም እንትኑን የጠፍር አልጋ ነው እሱን መሀሉን ቀደውታል ለካ ተታች እቃ ደቅነዋል። ለምን እንደዚህ ተደረገ ስላቸው አይ መነሳት ስለማትቺ ነው አይዞሽ አሉኝ።
እንጂ እንደዚህ ሆኗል አላሉኝም። የሚያቅም ሰው የለም ለነገሩ። እነሱ መነሳት አቅም አንሶ ዝም ብዬ እንትን ምል ነው የመሰላቸው። ልጅ ኖታ። አዎ ይሄ ደግሞ የማትቆጣጠሪው ነገር እያደር ይተውሻል። እና ምንድነው የማይቆጣጠሩት? ሽንትና ሰገራው መቆጣጠር ለምን ስላቸው ደካማ ስለሆንሽ ይሉኛል። ልጅ ስለሆኑ። አዎ እና ደካማ ነሽ ብዙ ቀን ስላማጥሽ ነው ትለኛለች እናቴ። እኔን ለማባበልም ነው ደግሞም ትክክል ነው። ምን አይነት አልጋ ላይ ያስተኙኝ ነበር ያሉት? የጠፍር አልጋ ነው። እሺ መሀሉ ይቀደዳል። አልጋው እንትን ጠፍር ላይ እንዳይል መሀሉ ይቀደድና ክፍት ይሆናል። ተታች እቃ ይደቀናል። ባለቤቱ ይሄ ነገር ሲከሰት ምን አሉ? የአካባቢው ሰው እየመጡ መጠየቅ ግዴታ ነው። ወላድ ትጠየቃለች። የአካባቢው ሰው ይገባ ነበር? ይጠይቆት ነበር? እንዴት ነበር የነበረው ነገር? የአካባቢ ሰው ይጠይቃል። እርግጥ እሺ ሁሉም መጠየቅ ይፈልጋል አንድ ሰው ታሟል ሲባል። ግን እዚያን የተኛሁበት ቦታ ገባ ብለው ይወጣሉ። ምን ነው ሲባል ምን ነው ትንሽ ጠረን ያመጣል። እናቴም ደግሞ ብዙ ሰው እዚያ ውስጥ እንዲገባ አትፈልግም ነበር። እህቴም በቃ አባቴም ቢሆኑ በርላ ቁጭ ብሎ ይጠብቁኛል። ምን ነው ሲባል ታማለች ብዙ መግባት አትችሉም ይባላሉ። ምክንያቱም ጠረን አለው። ሽንትም ሰገራም ደግሞ በእንትን ላይ ሳይሆን እዚያ ስር የተጠራቀመው ቶሎ ቶሎ ታልተጸዳ። እኔ ለነገሩ እድለኛ ነኝ። ታላቅ እህቴ በደንብ ነው ያስታመመችኝ። አፈሩን ገለባ አድርግላት አሁን የለችም። ስለዚህ ቀደው ነበር የሚያወጡት በዛ ስር? አዎ ይቀድዳል። እኔ እዚያ ሰውነቴ እዚያ ይሆናል። በቃ ዙሪያውን ልብስ ይደረግልኛል ሰውነቴ እንዳይቆስል። መሀሉ ብቻ ክፍት ይሆናል አልጋው። መነሳትና ወደ ውጭ መውጣት አይችልም። አይዞሽ ደህና ትሆኛለሽ ስትጠናክሪ ብላ እናቴ ታባብለኛለች። እሷም ችግር እንደደረሰብኝ ታውቃለች። ግን እኔ እንዳይከፋኝ እንደሱ ትለኛለች። ታላቅ እህቴም እንደሱ ትለኛለች። አይዞሽ ሁላችን እንደዚህ የሆነን ነው እና ምንም አይሆንም ተትንሽ ጊዜ በኋላ ደህና ትሆኛለሽ ይሉኛል፣ ያባብሉኛል እኔን። እኔ ግን ሳየው ለውጥ የለም። ስለዚህ ቁጭ ብሎ ይጠብቁኛል አጠገቤ ሌሊትም ቀንም። ማለት እንደ ሌሎች ሰዎች አንድ ክፍል አልተዘጋቦትም? ለብቻው ተናቴ ወይ እናቴ ጋራ እናት አባቴ ሌላ ጎረቤት ምናምን እንዳይገባ አሟታል እንዳትረብሿት እየተባለ ይከለክላሉ። ምክንያቱም እኔ በጣም ታሜ ስለነበረ ሰው እንዳይረብሸኝ በቃ እነሱ ብቻ ነበሩ የሚያወኝ እዚያ። ባለቤቱ ምን አሉ? ባለቤቴማ ያዝናል። እሱም አይዞህ ሴቶች ሲወልዱ እንደዚህ ይሆናሉ ይባላል። እሱም ይመከራል እንዳያዘን ማለት ነው። እና ይሄን ሁሉ የሚያውቀው ሰው የለም ደግሞ። እውነት ነው። ማንም ከርሶ በፊት በዛ አካባቢ ማንም የሚያውቅ የለም። የመጀመሪያ ነበር። እና ስለዚህ ቢታወቅም ብዙ ደግሞ ሰው የሚደብቅም አለ፣ ይደበቃል። የኔ ደግሞ በጣም ባስ ያለ ስለሆነ በቃ ሌላ ሰውም እኮ እንደዚህ የሆነ እኮ ይድናል እና ምንም አይደለም እኛም ስንወልድ እንዲህ ነበርን እያሉ ያታልሏቸዋል ሌሎችን ትልልቆ ሰዎች ማለት ነው። እኛም ደግሞ እውነት ነው ብለን እናምናለን። ምን ያህል ጊዜ እንደሱ አሳለፉ? ያው እኔ በ3 ሳምንት መጥቻለሁ። ለነገሩ ብዙም አልቆየሁም። ተዚያው አንድ 15 ቀን ምናምን 15 ቀን ነው 3 ሳምንት ስቆይ ቤት ውስጥ ነኝ። በችግር ላይ ነው እየጠበቁኝ ነው። እኔ ሌላ ሀሳብ አስባለሁ። እናቴም ትፈራለች። ብቻዬን ትታኝ አትሄድም። ህይወቴ እንዳላጠፋ ማለት ነው። ህመም ስላለው ስቃይ ስላለው ማለት ነው። ማስታገሻ የለም ምን የለ። እህቴ እዚህ ስለነበረች ብቻ ሐኪም አለ የሚባለውን ብቻ ስለማቅ በሷ የተነሳ ወደ አዲስ አበባ እህቱ አሉ? አዎ ታናሽ እህት ያለች። ለምን ለትምህርት መተው ነው ወይስ ለበጋብቻ? የክርስትና እናቷ አዲስ አበባ ነው የምትኖረው ነበረ። የታናሽ እህቴ። እሺ። እና እሷ እንዳጋጣሚ ልትጠይቃት ስትመጣ አብራ ጠፍታ መጣች ተሷ ጋራ ከክርስትና እናቷ። እሺ ከክርስትና እናቷ ጋራ እና ለኔ መድኃኒት ለኔ እንትን ሆነችኝ፣ ምክንያት ሆነችኝ። አው እግዚአብሔር ሰጠኝ ለኔ። እሷ አዲስ አበባ ስለነበረች ሆስፒታል መኖሩን ያወቁት በእህቶ ምክንያት ነው? በእህቴ ነው። አዎ በእህቴ ምክንያትና ደግሞ ደሴ ለምሳሌ የእህቴ ባለቤት ጥይት መቶት እዛ ደሴ ሄዶ ወጥቶለታል ጥይት። በኋላ ደሴ ወሰዱኝ እንውሰድ ሲሉኝ እዚያ አልሄድም እኔ እህቴ ጋ ነው አልኩ። ሆስፒታል አዲስ አበባ እንዲህ አይነት ሕክምና መኖሩን በምን አወቁ? እኔ ሕክምና እንግዲህ የፈለገው ሰው
የፈለጉት ቦታ ወሰዱኝ። እኔ እንግዲህ ያቺ ምክንያት የሆነችኝ የእህቴ ባል ያቺ ጥይት ብቻ ስለወጣች ሆስፒታል ሄዶ እሱ ነው በሀሳቤ ውስጥ ያለው እና እዚያ ወሰዱኝ ያልኩበት ምክንያት ለዚህ ነው። ሐኪም እንደሚያድን እሱ ወጥቶለት ስለመጣ የኔም እንደሱ ቀላል ይሆናል የሚለው ሀሳብ ነው። እሺ በኋላ ሳስበው ደግሞ እህቴ እዚህ አለች አዲስ አበባ ደግሞ የእህቴ ክርስትና ናት ሐኪም ቤት እንደምትሰራም አውቃለሁ። እህቴ መጣለች ደግሞ ልክ በመጣው እሷ በመጣች በወሯ ነው የታመምኩት። እሷ መጣ ጠይቃኝ በተመለሰች በወር ልክ በወሯ ነው እኔ የታመምኩት እና እህቴም አሁን መጣ ሄዳለች። እሷ ጋር ወሰደኝ ቦታውንም አይተመጣል ብዬ ታላቅ እህቴም ባለቤት ይዞኝ መጣ አዝሎ ማለት ነው። ትራንስፖርት አልነበረም። ትራንስፖርት ከተማው ተደብረ ሲና እዚያ አለ። መንገዱን እንዴት ወጣችሁት? ወደ ትራንስፖርት እስክትደርሱ ድረስ ከተማ ዳር ነበራችሁ? እንዴት መጣችሁ? ከተማ አይደለም። አሁን ለምሳሌ በእግሬ ልሂድ ብልኔ ሙሉ ቀን ይፈጅብኛል። እንዴት ወጣችሁ? እና እነሱ ደግሞ ለሊት ፀሐይ ሳትወጣ ለሊት ተነስተው ይዘውኝ ወጡ ደብረ ሲና ከተማው ድረስ። የሰፈር ሰው ተሰብስቦ ማለት ነው። በእንጨት ታስሬ በቃሬዛ በስትሬቸር ነው ምሉቅ እንደ ቃሬዛ ሰርተው እሱ ላስተኝተው እንደዚህ ሲሉ ወጣው ረስ ስለሆነ መንገዱ እንደዚህ ታስሬ ያም ነበር ያማል መንገዱ ያም ነበር ያማላው ይነቀንቃል ከፍ ዝቅ ያለ ስለሆነ ገደል ስለሆነ እንግዲህ እንዲህ ሲዟዟሩ እንዳልወድቅ ደግሞ ልብስ ጉዝጉዝ አድርገው ላይ እንደዚህ አስር አድርገው በቃ በመቀነት ወይም በልብስ ነገር እንዳይቆረቁረኝ በሱ አስረው እንዳሁኑ ልጅ ኖት እንዳሁኑ ራስዎን መቆጣጠር አልችልም እና ሲያሞ ምንም አላሉም አልጮሁ ምን ልበል ብጮህ ታዲያ ምን ይመጣል መልሱኝ እዚሁ ልሙት አላሉ እኔ ዝም ብዬ ያደረሱበት ቦታ መንገድ ላይ አስበሞት ሲነቀንቁ ብዬ ደስ ብሎኛል አረ እዚህ አስተኝቼ ምን አገኛለሁ እንደፈለጉ አርጉኝ ቢፈልጉ በወድቅባቸው ቢፈልጉ ቢያደርሱኝ ሐሳቤ ብቻ እንደሱ ነው እህቴ እዚህ ስላለች ብቻ ሐሳቤ ማእንዴስ ብቻ ነው ሐሳቤ አዎ ታደረስከኝ እግዚአብሔር ሆይ ወይም ተስፋን ስጠኝ ወይም ደግሞ ሰብስቤ ብዬ አልቅሻለሁ እሱ ግን ይወደኛል እግዚአብሔር እዚህ ደርሻለሁ አዲስ አበባ ስትመጡ ባለቤቱ አብረው መጡ ወይስ ከማጋ ነው እዚህ ሆስፒታል እህቶ ጋር ሆስፒታል የመጣሁት እህቴ ጋር እና ወንድሜ አጎቴ እሱን ደግሞ ቤቱን ዝም ብለህ ትታትሄድምና ሌላ ቀን ትመጣለህ ብለው መለሱት ባለቤቱ እሺ እሳቸው እዚህ ቀሩ ሌላ ቀን መጣ እሱ ለነሱ አስቦ ሳይሆን ሰው ገፋፋው ከተማው ድረስ አመጣኝ መኪናው ሲገባኔ እሱ ተመለሰ ከዛ ቀጥታ ወዴት ነው የሄዱት ሆስፒታል ነው የሄዱት ወይስ የክርስትና እናቷ እንዴት አረጉሎት ስትመጡ እንዴት ነበር ስመጣማ ያው እህቴ ባል ስለሚያቅ ወደ እሷ ቤት ነው ሄድኩት እሺ ወደ እህቴ ቤት ማለት ወደ ክርስትና እናቷ ቤት ማለት ነው እሺ እዚያ ነው ሄድኩት ማታ ሆነ ቦታ ጥግ ቦታ አስተኛኝና ሰው ታቀፎኝ ማለት ነው አብሮ የመጣችው እህቴ ምናምን አሉ እነሱ ታቀፎኝ ጥግ ቦታ ቁጭ አድርጎ እሱ ቤቱን ፍለጋ ሄደ አንድ ጊዜ ብቻ ስለሆነ ያየው ቤቱን ፈልጎ ሲያገኝ መቀተዚያ አዝሎ ወሰደኝ እዛ በእግሬ መሄድ አልችልም በማረኮታው ዝል አድርጎ ቀጥታ የት ሆስፒታል ነው የገቡት ዘውዲቱ ፍሎሃን አይደል ድሮ ፍሎሃን የሚባለው ዘውዲቱ አሃ ልዕልት ፀሐይ ማለት እሱ ነው አይደል ዘውዲቱ ለብቻ ነው ዘውዲቱ ያው ፍሎሃ ድሮ ፍሎሃ ሆስፒታል ነው የሚባለው እሺ ቤተ መንግስቱ ጋር ያለው እሺ እዛ ሆስፒታል ገቡ እሷ እዚያ ወሰደችኝ እሷም እዚያ ትሰራለች እዚያ ወስዳኝ ተዘጋይቶ ምን ብሎ ሁሉም ባኞ ቤቱን ውሃ ሞልታ ሙቅ ውሃ እዚያ ውስጥ ስታረገኝ በቃ ያለክምና የዳንኩ ነገር ነው መሰለኝ በቃ ዳንኩኝ አልኩ በቃ በዚያ ላይ አልጋዬ መስኮት አጠገብ በአስፋልቱ ፊት ለፊት ጥግና ያለው መኪናውን ሳይ ህመሜንም ረስቼ መኪና አዳምጣለሁ አይቸው ስለማላቅ ያው መቆም አልችልም አስፋልቱን እንዳላይ መኪናዎቹን እያዳመጡ ማስታገሻም ይሰጠኛል 15 ቀን እዚያ ቆየሁኝ አሁን ህክምናው እዚያ አይደረግልሽም ህክምና አለው ትድኛለሽ ግን ሐኪም ፈልጌ እመጣለሁኝ አለች
ፀሐይ ሆስፒታል ሄዳ እና አባዬን ታገኛለች። እዚያ አነጋግራ እዚያ ይዛኝ ሄደች እሷ። እና ያን ጊዜ ሁለቱም አባዬና ማየ መጡና በቃ ቅፍ አድርገው ይዘው በቃ የኛ ልጅ ናት እንግዲህ ወዲያ ብለው ለሷም አጠነካከሯት። እኔም ጠነከርኩኝ። በቃ የኔ ልጅ ነሽ አሉኝ አባዬም። ተዚያዚያ ተጣጣብኩና ነርሶቹ ቢሮ ፊት ለፊት አንድ ክፍል አልጋ ፈልገው እዚያ አስተኙኝ። ነርሶቹ እንዳይርቁት እኔ ተዚያ ማስታገሻም ተሰጠኝ። በቃ የኛ ልጅ ነሽ እንግዲህ ወዲያ ተባልኩ። እዚያ ተኛሁኝ። ህመሜን ሁሉ ረሳሁት። ተኝቼ አደርኩ በቃ። እና እንደዚህ ነው አቀባበላቸው። አባዬና እማዬ እነማን ናቸው? አባዬና እማዬ እንግዲህ እነ ዶክተር ሀምሌን ናቸው። በስማቸው አልጠራቸውም። እናት አባት ስለሆኑ ለምሳሌ እናት አባት ከሌ ብለን አንጠራውም። አባባ ብለን ነው የምንጠራው። እውነት ነው። እነሱም አሁን ልክ እናት አባት በልጠው ስለተቀበሉኝ እንደሌላ በስማቸው አልጠራም። አባዬ ወይም እማዬ ብዬ ነው የምጠራቸው። እነሱን ለመዱት። እርስዎ ኖት ቀጥታ አባዬና እማዬ ያሉት እንጂ በይኝ ተብለው አይደለም? በይተብዬ አይደለም አይደለም በይተብያል። አሁን ሌላው ደግሞ የሚመጣ እኛን እየተከተለ አሁን ሁሉም አባዬ ወይም እማዬ ነው የሚሏቸው ሌሎች ህመምተኞች ሲመጡ ማለት እርሶን ተከትለው። የ16 አመት ልጅ ሆነው ነው ያገኟቸው? አዎ የ16 አመት ነኝ። ዶክተር ሀምሊን እና ሬጂናልድ ሀምሊን ነጮች ናቸው። ምን ተሰማዎት? እርሶ የመጡት ከገጠር ነው። እንደ ልጅ ሲቀበሉት ምን ተሰማዎት? ስሜቱ ምን ነበር? እንትናቸው ለየት ያለ የሆነብኝ እኔ የሚያጫውቱኝን ነገር አረሳም ይዛለሁ። እናቴ ድሮ ጣሊያኖች እኮ ቆዳቸው እኛ አይደለም ትለይ ነበር። እሺ። እና ድሮ የጣሊያን ጊዜ ነው። እሷም አሁን አገሯ እዚህ ላይ ነው፣ ደጋ ነው። ግን የጣሊያን ጊዜ ነው። አሁን አሩሲም ትኖር ነበር። አሁን በጣሊያን ጦርነት ጊዜ ነው ወደኛ ሀገር ሄደችው፣ ወደ ሰሜን ሸዋ ሄደችው። እና እናቴ ተዛ ጣሊያኖች እኮ ቆዳቸው እንደኛ አይደለም፣ እንደዚህ መልክ ነው፣ ነጭ ነው ወይም የሆነ ነገር ብቻ ታሳየኝና ከለር እንደዚህ ናቸው እያለች ስትጫወት እሰማለሁ። በነገራችን ላይ የነገሩኝን ነገር አረሳም። በዚህ ላይ ትልቅ እድል አለኝ እኔ እና እነኚህ ይሆናሉ እናቴ ያጫወተችኝ ብዬ በሱ ወሰድኳቸው። ጣሊያኖቹ ስለ ጣሊያኖቹ መልካም ነገር ነው እናቱ የነገሩት? አዎ ስለ ሰውነታቸው ስለ ቅላታቸው አንቺም እንደውም ጣሊያን ትመስያለሽ በጣም ቀይ ነሽ ትለኝ ነበረ። እና ሰው ሁሉ እንደሱ ነው የሚለኝ የነበረውና ይሄ ነገር እናቴ በደህናው አላጫወተችኝም። እነኚህ እነሱ ይሆናሉ ብዬ አሰብኩኝ። በፍቅር ሲቀበሉት ግር አላለዎትም? አላለኝም። ምን ተሰማዎት? እሱ ነው ስሜቱን ነው ማወቅ። እነሱ ራሳቸው አቀባበላቸው ባስተርጓሚ በቃ ህመምተኛ ናት አላሉ፣ ምን አላሉ። ቅፍ አድርገው ይዘው ምርመራ ራሱ አሁን አልመረምራትም ስትለማንበድ ደህና ስትሆን እንጂ አሁን ደክሟታል አሟታል ብለው ቀጥታ አልጋ ነው የተሰጠኝ። እና እኛ ደግሞ እናት አባትሽ ነን፣ እኔ አባት ነኝ እሷም ደግሞ እናትሽ ናት ብሎ ለማየ በቃ ባስተርጓሚ የሁለቱንም ነገሩኝ አስተርጓሚዎቹ። ስለዚህ እግዚአብሔር ሆይ ሌላ እናት አባት ደግሞ ሰጠኝ ብዬ በእግዚአብሔርም ተስፋ አልቆረጥኩ። ደስ አለዎት? ደስ አለኝ። በስንት ዓመተ ምህረት ይሆናል ይሄ ነገር የመጣሁት? በ55። አሁን ስንት ዓመት ሆኖት እድሜው? የኔ እድሜ ወደ 70 ምናምን። እንግዲህ የሴት ልጅ እድሜ አይነገርምና በ55 መጣሁ። እሺ። እንግዲህ ያን ጊዜ 16 ነኝ። እሺ። እንግዲህ ይደመርና ይነገረኝ እንጂ ይደመራል። በቃ ወደ 77 ይሆናል እንዴ? ልጆችም ልደቴን ሲያከብሩ እድሜን አልነገሩኝም፣ ዝም ብሎ ልደቴን አከበሩልኝ። እሺ። እና እንደሱ ነው የታመሙት ህመም ቃሉን ፌስቱላ መባሉን ያወቁት እዚህ ከመጡ ነው? እዚህ ተመጣሁ ነው። ተናባየ ጋራ ስራ ምናምን ተጀመርኩ በኋላ ነው ፌስቱላ ምናምን ሲሉ እንጂ በፊትማ አላውቀውም። የታውቀዋለሁ ፌስቱላ ማለት ምን ማለት እንደሆነ አላውቀው። ህመሙ እንዲህ ከበድ ያለ መሆኑን ሲያውቁ ምንድን የተሰማዎት? ይከብዳል፣ ከባድ ነው። ምን ያህል ጊዜ ፈጀ ህክምናው? ህክምና እንግዲህ ሆስፒታል ኔልጻይ 2 አመት ተኝቻለሁ እስከምጠነክር። ህክምናውን በአንድ ጊዜ ይሻላለም
እነሱም ደግሞ አይዞሽ ልጃችን ነሽ፣ እኛም ገና አዲስ ነው የመጣ ነው እነኚህ አሁን እየታከሙ ነው ምናምን እያሉ ያባብሉኛል። እኔም ደግሞ እስከምጠነክር ድረስ ብዙ ቆይቻለሁ ሆስፒታል ውስጥ። ቁስሉ ቶሎ አልገጠመም ሲሰፋ? ትንሽ ጠንከር ማለት አለብሽ ሕክምና እስከሚደረግ፣ ዝም ብሎ ወዲያውኑ ማድረግ አይቻልም። አሁንም ቢሆን እኔ አሁን እንዳየሁት ወልደው ወዲያውኑ አይሰራም። ትንሽ መጠንከር አለ፣ ሰውነታችን እንትን ማለት አለበት፣ አለበለዚያ መልሶ ይበላሻል። እና 2 አመት ቆይቻለሁ ሆስፒታል ውስጥ ብቻ ሕክምናም እየተደረገልኝ እኔም ሳልጠነክር ቀረው። በአንድ ጊዜም አልተቻለም፣ ብዙ ችግር ነው ከበድ ያለ እንደደረሰብኝ። እስከዚያ ድረስ ሕክምናም እየተደረገ ጠንክሪም እየተባልኩ 2 አመት ቆይቼ በ2 አመቴ ያው ታልጋ ላይ ያው ኦፕራሲዮን ምናምን ሆኜ ብዙ አልጠነከርኩም። በ2 አመቴ ያው እንግዲህ ወደ ስራ መስራት አሰቡኝ መሰለኝ እና አባዬ የገና ዕለት በመጣሁበት ቀን የመጣሁትም ለገና ነው። ገና ዛሬ ሳምንት ሲባል ነው የመጣሁ። ገናን አውለን እንውሰዳ ሲሉ ገናን እናንተ ተደሰቱ፣ ለእኔ ገና ምንም አይደለም፣ ሐኪም ቤት ተወሰዳችሁ ውሰዱኝ፣ ታልወሰዳችሁኝ ቁጭ ብላችሁ ስትጠብቁኝ ትውላላችሁ ታድራላችሁ ብዬ ዛትኩባቸው ለቤተሰቦች። እና ደግሞ ስራም የጀመርኩት የገና ዕለት ነው። የገና ዕለት እንዴት ነው ስራ የጀመርሽው ብላችሁ ብትጠይቁኝ አንድ ጓደኛ እዚያ ፊስቱላ የሚተኛበት ዋርድ ውስጥ ሰራ ነበር። ተኔ በፊት የመጣች ወደ አገሯ ስትሄድ ለ15 ቀን ስሪ ብላ አንድ በጣም መወዳት ነርሳለች። ኢትዮጵያዊ አይደለችም፣ አማርኛ በደንብ ትችላለች። ልብስ ገዝታ አምጥታ ምን ብላ የገና ዕለት ልብስ አልብሳኝ፣ ልብሴ እንዳይቆሽሽ ላስቲክ አድርጋ ሊተላው ላይ ያን ለታ እንደዚህ ነው የሚሰራ ብላ ስራ ጀመርኩ። ያንን ቀን ለ15 ቀን ማለት ነው። ምን ሰሩ? አልጋ ነጥፋለሁ አለ ጓደኞቼ፣ ለኔ ለቢጤዎቼ እዚያው አንድ ክፍሉ የተለየ ነው። እዚያን የምተኛበት ክፍል ነው። ቀን ሳነጥፉልና ማታ እዚያው ተኛለሁ። እዛው ልዕልት ፀሐይ ሆስፒታል። ከዚያ እንደሱ ስል ለ15 ቀን እስከምትመጣ ተብዬ አሸረጥኩ። ስራዬን ቀጠልኩ። ውሃ ቀድቼ እሰጣለሁ፣ አልጋ ነጥፋለሁ። አንዷን ጓደኛ አብራኝ ነበር የተኔ በፊት የመጣች። አሁን 1 ወር ሆና ታረፈች። እሷ አብረን አድገን አብረን ስራ 1 ቀን ጀምረን አሁን አረፈች። እሷ ሁለታችን አብረን እናነጥፍ ነበር። እንደሱ እያረኩ 15 ቀን ሲሞላኝ ሄጄ እዚያ ቁጭ አልኩ ቤቴ። ሆስቴል አለ የኛ ማረፊያ ክፍል ሆስቴል ሰርተዋል ሆስፒታሉ ግቢ ውስጥ። እዚያ ነበር መተኛውና 15 ቀን ጓደኛ የተመልሳ ስትመጣ እዚያው ቁጭ አልኩ ሄጄ ቤት። እሺ እሷም ደግሞ በቃ ሁለታችንም እዚያው ቁጭ አልን። የት ሄደች ተብሎ ሲጠየቅ በቃ ጓደኛው እሷ ስለመጣች በቃ እዚያው ናት ያለችው ተባለ። ለምን ሂዱና ጥሯት ብሎ አባዬ ኦፒዲ ምርመራ ክፍል ሰው ልኮብኝ ሄድኩኝ። እሺ እንግዲህ ለምን ሄድሽ አለኝ። 15 ቀን አለችኝ። ጓደኛም ይኸው መጥታለች። ምን ልስራ ስል በቃ የኔ ልጅ ትሆኛለሽ፣ ተኔ ጋር መስራት ትፈልጊያለሽ ብሎ ጠየቁኝ። እሺ አልኩኝ። እሺ እዚያ ምርመራ ክፍል በዚያው ስራ ቀጠልኩት። አባዬና ተማዬ ጋራ ለተብራራ 2 ነበርና ሁለታችን። አሁን አረፈች አሉኝ ናት። አዎ በፊት በመኪና አደጋ ምክንያት 40 አመት አልጋ ላይ ነበረች። አረ እና ስለዚህ እሷም አሁን አረፈች። 1 ወር ሆኗታል። እንደዚህ ነው ያሳለፍኩት ጊዜን። እና ልጅ ትሆኛለሽ ስባል ነው ወይስ መሄድ ትፈልጊያለሽ ስባል አልሄድም የእናንተ ልጅ ሆናለሁ ብዬ ቀረው። ነርሶቹ ሲያስተረጉሙ ጎናቸው ያቆመኛል። ቋንቋ ስለማንግባባ ህመምተኞቹ ወላዶቹ ተመርምረው ሲጨርሱ እዚያ ላይ አድርጊያቸው ለኛል። እዚያ እንዲቆሙ አደርጋለሁ። እዚያ ነርሶቹ ሲያስተረጉሙ ጎናቸው ቆሜ ያዳምጣለሁ ምን እንደሚባል። እንዴ እኔ ስተት ካለም ለምን ይሉኛል፣ ምን ቸገረኝ። ልክ ነርሶቹ እንደሚያስተረጉሙት ስልስል እሱን እየተማርኩ ሄድኩ። ቋንቋውን እየተማሩ ሄዱ። በመስማት ቋንቋ ተማሩ፣ እንግሊዘኛ ቋንቋ እንጂ እነ ዶክተር ሀምሊን አማርኛ አይችሉም ነበር? አይችሉም። እርሶ በመስማት እንግሊዘኛውን? እኔ እንግሊዘኛ ነርሷ ስታስተረጉም እለቅማለሁ። ከዚያ አንድ በሽተኛ ስትመጣ ነርሷ እዚያ እስከምትቆም እኔ ደግሞ አንድ ቃል ሲናገሩ እንደዚህ ናሉት አሁን አባዬ እላታለሁ። እሺ
በዚህ ቀን ሳምንት ተተባለም ሳምንት ብዬ አንድ ቃል እናገራለሁ። ተዚያ እርሷ ትመጣለች፣ እሷ ትጨርሳለች፣ እኔ እጀምራለሁ። እንደሱ እያረኩ ነው የተማርኩት። አንድ በአንድ ልቅም እያረጉ እያያዙ የሚሰሙትን እንግሊዘኛ ልቅም እያረጉ። ከእንግሊዘኛ ቋንቋ ሌላ ቋንቋ ይናገራሉ እንዴ? አንዳንድ ኦሮምኛ ለምሳሌ ነይ ማለት ስምሽ ማን ነው ማለት ምናምን ኦሮምኛ እናገራለሁ። ትግርኛም አንዳንድ ዝም ብሎ እሰማለሁ። መናገሩ ቢያቅተኝም አንዳንድ እሰማለሁ። ስለዚህ በትክክል ማስተርጎም ይችላሉ ማለት ነው ለነሱ። እሱ እንኳን ለመስማት ነው ለራሴ እንጂ ብዙንም አልነዳውም። ትንሽ አልነዳውም። ትንሽ ግን ያው ለምሳሌ እንኳን ደህና መጣሽን እችላለሁ። ምን ማለት ነው? በሉልኝ እንኳን ደህና መጣሽ። በጋነጋ ዶፍተኔ ማለት አሳይ ታዲያ ይንዱት እንጂ ጥሩ ነው የሚሉት። ትድኛለሽ ማለት እንፈይታ እንሶዳቲኒ እላለሁ። በትግርኛ አጆኺ ተህዊ የሚችሏትን ቆንጆ ነው የሚችሉት ሁለቱ። በቃ እንደሱ ላለሁኝ። ጥሩ ነው። ቋንቋ ደግሞ ተለቀሙት እኮ ይለቀማል። እውነት ነው። ሴቶች ደግሞ ለቋንቋ ክፍት ነው ጭንቅላታቸው ይባላል፣ ይፈጥናል አሉ ከወንዶች። አገርሽ የት ነው ምናምን። እስኪ በሉልኝ በኦሮምኛ ብይ ከየሳ የሳ ዱፍተኔ በቃ በትግርኛ ናበአደኺ ምስማን መጽኺ ተማን ጋር መጣሽ እንዴ በጣም ጥሩ ነው የሚችሉት። እሺ ከዛ ሆስፒታል ተኝተው ነበር። ተደጋጋሚ ሰርጀሪን የተደረገሎት ሲባል ሰምቼ ነበር። አዎ እስኪ ንገሩኝ እንዴት ነበር? በተደጋጋሚ ተሰርቶልኛል። እነሱ ብቻ ሳይሆኑ እና አባዬ ብቻ ሳይሆኑ ተኛ የተሻለ ብለው ተውጭ ሁሉ እየመጡ አድርገውኛል። ምን ኦፕሬሽን ነው የሚያደርጉት? ህክምናውን። አዎ ረጅም ጊዜ 2 አመት ፈጀ ማለት ነው ይሄ። በዚህ ውስጥ ባለቤቱ መጡ? በመካከል መጥቷል። ግን አሁን ተመልሼ እንደማልሄድ እንደገና በትዳር ቦታ እንደማልሄድ እሱም ደግሞ ብቻውን እንድንገላታ ስላልፈለኩ ወንድሜ ነህ እኔም እህት ነኝ ማግባት ትችላለህ ብዬ መለስኩት። ለምን ተዋደን ነበር አላሉኝም? ተዋደን ነበር አላሉኝም በጋብቻ ውስጥ? ናው ታዲያ እንዴት ይደረግ? ጤና ሲጠፋስ? እኔ መምጣት ስለማልችል አንተ ራስህ ትዳርህን መስረት፣ ወንድሜ ነህ እኔንም መጠየቅ ተፈለክ እህት ነኝ መምጣት ትችላለህ ብዬ መለስኩት። ያው አዝኖ ነው የሄደው። ያዝናል ደሞም። እውነት ነው አዝኗልም ደግሞ። ቀላል ነገር አይደለም። እርሶስ ባለቤቶን እንደዚህ መሰናበት አልከበደውትም? ይከብደኛል። ግን የራሴ ችግሬ ምክንያት ደግሞ ግድ ነው። ዝም ብዬም ደግሞ አፍኛ ይዤ እሱም ዝም ብሎ በተስፋ እንድንገላታ አልፈለኩም እንጂ ልክ ነው። ለምን አላዝንም? ከፍቅር የተነሳ ራርተውለት ነው ለባለቤቱ እንዲያገባ ይፈቀዱት። ሰርጀሪዎቹ ወይም የቀዶ ጥገና ህክምናዎቹ ተደጋጋሚ ስለነበሩ አልድንም በሚል ተስፋ መቁረጥ ነው፣ መውለድ አልችልም በሚል ተስፋ መቁረጥ ነው። ለምንድን ነው እንደዚህ ያሉት? እንደሱ ያልኩበት ምክንያት በተደጋጋሚ የተለያዩ ሐኪሞችን ትስላሉኝ ወደ ትዳር ማልመለስበት ምክንያት ኖሮኝ ነው። ምክንያቱም እንደዚህ ያን ሁሉ እንትን አሳልፌ እንደገና ወደ ትዳር እንትን ልመለስ አልችልም። ስለማልችል ደግሞ እሱ ደግሞ እንዲሰቃይብኝ አልፈለኩም። ለዚህ ነው እንትን ያልኩት፣ ቁርጥ አድርጌ የተናገርኩት። በዚያ ላይ ደግሞ እኔ መኖሪያንም እዚህ እግዚአብሔር እንግዲህ አንቺ እዚህ ነው የምትኖሪው ጥሩ እናት አባት ሰጥቶሻል ካለኝ እኔ ገና በተስፋ ዝም ብዬ አላስጠብቀውም ብዬ ነው እንደሱ ያልኩበት ምክንያት። መውለድ አይችሉም ብለው ነግሮት ነው ባለቤቱ እንዲህ ያሉት ቀን ምን ተሰማው? ምን አለ? ኢየሱስ ህይወት ለምን ይበላሽ? አዝኖ ነው ሄደው አዝኗል። ተዚያም እየመጣም ይጠይቀኝ ነበር። በቃ ራስህ ትዳርህ መስርተህ ተቀመጥ፣ እኔ እንግዲህ እንደዚህ ነው ብዬ ያቃል በችግሬም እንደወጣው በቃ ያው እስካለን ተጠየቀኝ። እህት ነኝ አልከለክልም። እመጣበትም ወደ ሀገር የሚመልሰኝ እንትን ካለ ቤተሰብ እየተመጣሁ ወንድሜ ነህ እህት ነኝ በቃ በሱ ተለያየን። ያለውንም ነገር ደግሞ እንዳትነኩበት እህታችን ነው የልጃችን ነው እንዳትሉት የራሱ ነው ብዬ መለስኩ። በትዳር ያፈራችሁትን ነገር
በትዳር ምን ያህል ጊዜ ነበር የቆያችሁት? 2 አመት ነው። እሺ ሊመልሶ ሊያሳምኖ አልሞከረም ባለቤቶ? አይቷል ስቃዬን። ችግሬን ስላየ ተረድቶኛል። ማዘን ብቻ ነው ሌላ ነገር የለም። አንድ ሰው ሲሞት ቀብሮ ሲመለሱ መጥናናት አይደል? እንደሱ ማለት ነው። እኔ ግን እግዚአብሔር ይመስገን ብዙ ደረጃ አድርሶኛል እግዚአብሔር። እዛ ልዕልት ፀሐይ ሆስፒታል ሲገቡ የእርሱ አይነት ተመሳሳይ ችግር የነበረባቸው ሴቶች ነበሩ? አዎ ነበሩ። ክፍላቸው የተለየ ነው። ልዕልት ፀሐይ ሆስፒታል እኛ የተኛንበት ያው ወላዶች አሉ፣ ማዋለጃ ክፍል ነው እና አባዬ የሚያዋላይ ስለሆኑ የፊስቱላ ዋርድ ግን ለብቻው ነው። 10 አልጋ የሚይዝ ነው። 10 አልጋ ብቻ በቃ ሌላ ህመምተኛ አይደባለቅበትም። ፊስቱላ ብቻ ነው የሚተኛው እዛ። የፊስቱላ ሆስፒታል የነ ዶክተር ሀምሊን ሆስፒታል የተሰራው ከዛ በኋላ ነው ማለት ነው? የቱ? እርስዎ ከመጡ በኋላ ነው አሁን ያለው ሆስፒታል የተሰራው? ይሄ ሆስፒታሉ እኔ የተመጣሁ በኋላ ነው። እኔ ስራ ተጀመርኩ በኋላ ነው የተሰራው ሆስፒታሉ። እኔ በ57 ነው ስራ የጀመርኩት፣ በእኛ 57 ማለት። ሀምሊን ሆስፒታል እንዴት ተሰራ? እዛ 10 ብቻ ነበራችሁ፣ ከዛ እንዴት ተሰራ? አባዬ እንግዲህ ሆስፒታሉ ሊሰሩ ያሰቡት ፊስቱላ በጣም እየመጣ ሄደ። እንደ ሆስቴል ሁሉ መስራት ደረጃ ደርሰዋል። እዚያ ሆስፒታሉ ኮምፓውንድ ቦታ ሰጥተዋቸው ፈቅደውላቸው እዚያ ሁሉ ሆስቴል ሰርተዋል። ምክንያቱም 10 አልጋ ኦፕራሲዮን ሆኖ የሚተኙበት ብቻ ሆነ። አዲስ ህመምተኛ ሲመጣ መልሰው የት ያርጓቸው? ቦታ የለም። በየቦታው እየደበቁ ምን እያሉ ሌላ ክፍል ውስጥ ሌላ ህመምተኛ ጋር ስንትን ሲል በቃ መሰለቻቸት አለ። ለሌላ በሽተኛ አልጋ ያጥራቸዋል። ሌሎቹ ደግሞ ለወላዶችም ያንሳል። ብዙ ወላድ ይመጣል። ተዛ ፍቃድ ጠይቀው ሆስቴል ሰሩ። ስንት አልጋ የሚይዝ ነው? ወደ 15 ነው ምናምን አልጋ የሚይዝ ሆስቴል ሆስፒታሉ ግቢ ውስጥ ሆስቴል ሰሩ አባዬ ማለት ነው። እዚያ ተሰሩ በኋላ አዲስ ህመምተኛ ሲመጣ እዚያ 10 አልጋ ሙሉ ከሆነ እዚያ ያርፋሉ። ተመልሳችሁ ሂዱ ማለት ይከብዳል። እዚያ ታክመው ድነው ሲሄዱ ተዚያ እንጠራና እንወስድና ህክምናው ተዚያ ይደረግላቸዋል። እዚያ 10 አልጋ ውስጥ ይተኛሉ ማለት ነው። ተዚያ ሲሉ አሁንም ታቅም በላይ ሆነ። ተዚያ ሲባል መናሰቡ ሆስፒታል መስራት አሰቡ። እንጃ ጃንሆይ ራሳቸው ቦታ ሳይሰጧቸው አይቀሩም። አሁን ልዕልት ፀሐይ ብሰራ እዚያ ሄጄ ብሰራ ለሪትም ብጠራ ቀንም ብጠራ ሄጄ ለማየት የሚያመቼ ቦታ ይሄ ነው ብሎ ይሄን ቦታ ጠይቀው ሆስፒታል ብሰራ ይሻላል ብሎ ሆስፒታል ተሰራ። ሆስፒታል ራሳቸው ናቸው የሰሩት አባዬ? እኔ እንዲያውም ቦታውን እንደተረከቡሉ ወስደው አሳይተውኛል። ቦታው መንገድ የለም። በየጫካው በየእምቧይ ውስጥ እየነዱ ቮልክስዋገን መኪና አለች፣ ወስደው አሳይተውኛል። አንድ ነገር ሰምቼ ነበረ። ሪጂናልድ ሀምሊን መርካቶ ይሄዱና ምልክት ይነግሯሉ አሉ ለዛ አካባቢ ላሉ ሰዎች። ምንድነው የሚሉት ንገሩ። እኔም አለሁበት እሱ ላይ ምንድነው የምታረጉት? እሺ ምንድነው የምታረጉት? እዚያ መርካቶ እንሄድና ጽሁፍ በአማርኛ ይጻፋል። እሺ ዶክተር ሀምሊን አሳዩኝ የሚል አባዬን የሚያውቃቸው ሰው ድሮም አለ። ህመምተኞች ሄዱት ህመምተኞች ስለሚያውቁ ሌላ ህመምተኛ ሲልኩ ወረቀት ይጻፍና በአማርኛ ፊስቱላ ሆስፒታሉን ወይም ልዕልት ፀሐይን አሳዩን የሚል ጽሁፍ ይጻፍና ካርቶን እንደዚህ ይነገታል እዚያ አንገታቸው ላይ። እሱን አንግተው አውቶቡስ ተራ ተመጡ። ትራንስፖርቱን እኔ እከፍላለሁ፣ እንደዚህ ያሉ ህመምተኞች ተመጡ ወደ እኔ ላኩልኝ ብሎ ጎጃም በረንዳ ሁሉ ሄደን ተናግረናል። እኔ መቼም አብሬ ነኝ ሲጀምር ጀምሮ እግዚአብሔር ይመስገን። እግዚአብሔር ብድሬን ከፍሎኛል። እግዚአብሔር ይመስገን። እንዲህ በምልክት ነበር የሚያመጧቸው? ከዛ እየሄዱ ከመርካቶ እየሄዱ ወይንም እየላኳቸው? ከዚያ ታገር ቤት ማነው አውቶቡስ ተራ ሲመጡ ያንን ወረቀት ድና ሄሪቾ ህመምተኛ አዲስ ህመምተኛ ታገኘች ይሄን አርጊና ሂጂ ትባላለች። እንደዚህ ትሄድሽ አያስቸግርሽም ያሳዩሻል ትባልና አንገቷ ለአንገታ ትመጣለች። እዚያ ደግሞ ሲወርዱ እነሱ ይመሯቸዋል ወደዚህ እንደሚመጡ ወይም ልዕልት ፀሐይ ወይም ሆስፒታልም ተተከፈተ ወደ ሆስፒታሉ። ሙሉ ለሙሉ ጤንነት ተሰማዎት ከ2 አመት በኋላ? አዎ እግዚአብሔር ይመስገን። ከዛ በኋላ ስራ ጀመሩ ማለት ነው? አዎ ስራ ጀመርኩ። አልጋ ከማንጠፍ ስራ ጀመሩ?
አልጋ ነጥፋለሁ። ከዚያ በኋላ ትንሽ ተቆየም በኋላ አባዬ ያን ሆስፒታሉን ማሳይተውኛል ቦታውን አይደል። አሁን ደግሞ እንደገና ምን ማድረግ ጀመር። ኦፕራሲዮን ክፍል ሲገቡ ነይ ይሉኝና ለ30 ደቂቃ ምናምን በቃ ነይ እኔ ጋ ይሉና መታጠብ እንዴት እንደ ኦፕራሲዮን ክፍል አላቅም። እሳቸው ሲታጠቡ ጎን ቆሜ እጄ እንደምታጠብ ጓንቲ እንዴት እንደሚደረግ ስለማላቅ ያግዙኛል። ጎናቸው እንድቆም ነው፣ ልሰራ አይደለም፣ እንድማር ማለት ነው። የሆስፒታሉ ሲከፈት እንዳግዝ። ከዚያ ጓንቲው እንዴት እንደሚደረግ ለብሱ ስለማላቅ ያረጉልኛል። ማየና አባዬ አብረው ሲሰሩ እኔ ጎናቸው በወንበር ላይ ቆምና ያለሁ እንድች በየ በቃ ቆሜ ያለሁ ዝም ብዬ ባይኔ ማለት ነው። ምንም ነገር አላረግም። ሲቆርጡም ሲሰፉ ምንም ሲሉ ያለሁ። ምክንያቱም አልፈራም። ምክንያቱም ስላሳለፍኩት ያው ኦፕራሲዮን ሲደረግ አልፈራም፣ አያዞረኝም፣ ምንም አይለኝም። ጎናቸው ቆሜ ማየት ብቻ ነው። አጭር ነበርኩና ወንበር አሰርተውልኝ ብለውኝ ነበር። እሱ ደግሞ ኦፕራሲዮን ክፍሉ አልጋ ቴብልና የኔ ቁመት አይመጣጠንም። እዛው ልዕልት ፀሐይ ሆስፒታል ነው። ፀሐይ ሆስፒታል እዛው ይደረግልኛል። በደንብ እንድታየኝ ወንበር ይመጣልኛል፣ መቆሚያ እዚያች ላይ ቆሜ ያለሁ። ወንበሩ አሁን እዚያ ፊስቱላ ሆስፒታል አስወስደውልኛል። አባዬ አሲስት ሳረግ መቆምባት አለች እዚያ ኦፕራሲዮን ክፍል። እዚህም ቢሆን ቁመቴ ስለማድረስ ለማየት ወንበር አምጡ ይባሉና እዚያ ሰራተኞቹ ጎናቸው እንድቆም እዚያች ላይ ቆማለሁ፣ ወንበሯ ላይ ማለት ነው። እንደ ሐኪሞቹ እጆን ታጥበው ጓንት አድርገው አድርጌ ልብስ ለብሼ እንደነሱ ለብሼ ቆማለሁ። እዚያ ሳይቆይና ተመልሼ እዚያው ክፍል ሄዳለሁ ስራዬ ጋር። እንዴት እንደሚሰፉ ክር እንዴት እንደሚቆርጡ መቀስ ይሰጠኛል። ያው እንዴት እንደሚቆረጥ ማራለሁ። ክሮቹ አሳግዝ ማለት ነው። እንዲቆርጡ እድል ይሰጡታል። ምን ክሩን? ክርማ አሁን መማር አለብኝ። እሱማ ሰፍተው ሲጨርሱ አንዷን ክር ቁርጥ አረጋለሁ። እንደሱ ታልተማርኩማ እዚህ ሄጄ ምን አርጊ ብሉ ምን አረጋለሁ? ሳይማሩ ሕክምናውን በአይኖ እንዲለምዱን ያደረጉት ዶክተር ሪጂናልድ ሀምሊን ስላመኖት ምን ተሰማዎት? አምነው ይሄንን አርጉ ሲሎት የእርሶ ስሜት እንዴት ነው? በጣም ደስ ይለኛል፣ ደስ ብሎኛል በጣም። ሆስፒታል ውስጥም ቀዶ ጥገናም ሲሰሩ አብረው ነው ይዘውት ተከትለው የሚገቡት? እዚያ መገባበት ምክንያት ደግሞ በቃ እዚያ ሆስፒታሉ ሲሰራ እኔ አጋዥ እንደሆን ነው። ደሞም ሆኛለሁ ሆኖ እያሰለጠኑት ነበር። እሺ ምን አገዟቸው? አዲሱ ሆስፒታል ተሰራ መቼ? አዲሱ ሆስፒታል ሲሰራማ ያው ኦፕራሲዮን ሲያረጉ እዚያ እንዳየሁት ነርሶቹ አሲስት ሲያረጓቸው ወይም ደግሞ አባዬ ሲሰራ ማያ አሲስት ካረገች እንዴት እንደሚደረግ ተማርኩት እነሱ። አባዬ ሲሰራ ደግሞ ማያ አሲስት ታደረገችው እንዴት እንደምታግዘው ተማርኩኝ ተነሱ ወሰድኩ በአንተኔ በሐሳቤ። እሺ አሁን እዚያ ደግሞ ሆስፒታል ሲሰራ ታግዥኛለሽ ስለተባልኩ እዚያ ሆስፒታሉ ተሰርቶ ሲከፈት በቃ እዛ እኔና ለተብርሃንን የመጀመሪያዎቹ ለተብርሃን አሁን ባለፈው ወር ያረፈችው ጓደኛዬ በቃ እሷ ማየና አሲስት ታረጋለች ለተብርሃን፣ እኔ ደግሞ አባየና አሲስት ታረጋለሁ። ሁለት ቦታ ቢሰሩ ነርሶች አሉ፣ በነርሱ የተጨማሪ እኛለን። በዛው ለመርኩ። ሁለታችሁም ፊደል ሳትማሩ ዲግሪ ሳይኖራችሁ ቀዶ ጥገና መስራት አሲስት ማድረግ ቻላችሁ፣ ማገዝ ቻላችሁ? ለቲ አሲስት ብቻ ነው ያደረገችው፣ አላ ኦፕራሲዮን አታረግም። እርሶ ኦፕራሲዮን አረጉ እንዴ ትየማሚቱ? እኔ አረጋለሁ። እኔም ራሴ ፍስቱላዋን ቀላል ከሆነች ራሴ ሰራታለሁ። ሐኪሞች ደግሞ ተማሪዎቹ ሲመጡ ሬዚደንቶቹ ሲመጡ በቃ አባዬ እነሱን አግዢ ሲለኝ እነሱን አግዛለሁ። በጣም የሚከብደኝ ከሆነ ኑና ውልኝ እልና እነሱን ጠርቼ አባዬን ወይም ማዬ ወይም ደግሞ ዶክተር ሙሉ ወይም ዶክተር አምባዬ እኛ ጋር ነበር የሚሰሩት። እነሱን ጠርቼ አሳያለሁ። ታቅሜ በላይ ከሆነ እነሱን ጠራና እንደዚህ አርጊ ሲሉ እንደዚህ አርጊ ያሳያቸዋለሁ ለተማሪዎቹ። ተማሪዎቹን ሁሉ የሚያሳዩ እርሶ ነበሩ? ያሳያለሁ። አዎ። እንዲህ ሲባል ሰምቼ ነበር። መደበኛ ትምህርት አልነበራቸውም፣ ዲግሪም የላቸውም። ነገር ግን የዶክተሮቹን እንቅስቃሴ የዶክተር ሀምሊንና የሪጂናልድ ሀምሊንን
እንቅስቃሴ የሚሰሩትን ነገር በአትኩሮት ይከታተሉ እንደነበረ አውቀው ቀስ በቀስ ጥቃቅን ኃላፊነት ይሰጧቸው ጀመር። እሱን አትኩሮት ማድረጋቸውን አውቀው ብዙ ነገር አስተምረዋቸዋል ሲሉ ሰምቼ ነበር። እስኪ እርስዎ እንዴት እንደነበር ንገሩኝ፣ ከእርስዎ አፍ ልስማ። ልክ ሰርተው ሲጨርሱ አንድ ክር ወይም ሁለት ሲቀራቸው በይችን አንቺ ጨርሽ ይሉና ለቀውልኝ ይሄዳሉ፣ ሊጽፉ ማለት ነው። ከዚያ እሷን ልክ እነሱ እንደሚያደርጉ እሰፋታለሁ። ከዚያ በኋላ ደግሞ ሲጨርስ አስልክባቸውና መጥተው ያውልኛል። ልክ ከሆንኩ ልክ ነኝ፣ ልክ ካልሆንኩ እንደገና እነሱን ላስቀምጥ ነው። ትክክል ትሆንኩ ትክክል ነሽ ብለው ትተውኝ ይሄዳሉ እና ህመምተኛዋም ሕክምናዋን ጨረሰች ማለት ነው። ከዚያ ሲሉ ደግሞ ተቆየሁ። በኋላ ደግሞ ትንሽ የሆነችዋን ፍስቱ ላይ መርጡና ይችን ስሪ ይሉኛል። እሷን እሰራለሁ። እነሱን ደግሞ ጠርቼ እንደዚህ ነው ብዬ አሳያለሁ። ዝም ብዬ እንደጨረስኩ አልሰፋም እንትን አልልም። ለእነሱ አሳይቼ ነው እንደዚህ ነው ልክ ነኝ ስላቸው፣ ልክ ከሆንኩ ልክ ነኝ፣ ልክ ካልሆንኩ ይቺ እንዲያርጋት ብሎ ይነግሩኛል። እንደው የመጀመሪያውን አምነው ሲለቁሉ ምን ተሰማው? ምንም አልተሰማኝም። እንግዲህ በእኔ እንትን ብለዋል ብዬ ነው ያው እነሱን ማሲስት ሳረግ ስለነበረ በቃ እንዲህ አምነው ለቀቁልኝ። እንግዲህ ተቻልኩ እንትን ላለሁ፣ ታልቻልኩ ደግሞ ግዴታ እነሱን ጠርቼ አሳያለሁ። ብቻዬን አልጨርስም እና ቆንጆ ነው በዚያው ቀጥታሉን ቀጥዬ ጨርሼ አሳያለሁ መጨረሻ ላይ። በዚያ ልክ ነሽ ይባላለሁ። መጀመሪያ አልጋ ከማንጠፍ ጀመሩ። ቤቱን ከማጸዳዳት አልጋ ከማንጠፍ ጀመሩ። ከዛ እንደ ዶክተሮች ለብሰው እንደነሱ እጆን ታጥበው ጓንት አርገው ቆመው ከማየት ጀመሩ። እያሉ ወደ መስፋት ነው የቀጠሉት ማለት ነው። አሲስት ወደ ማድረግ ሄድኩ። ወደ ማገዝ ገባሁ። አሲስት ማድረግ ማለት እቃ ማቀበል፣ የሕክምና እቃዎች እነሱ ሲሰሩ ክር መቁረጥን አሲስት ማድረግን ጀመርኩ። ከዚያ በኋላ ደግሞ ተማሪዎች ምናምን ሲመጡ አንቺ አግዣቸው ባልና አነስ ያለችዋን ከባድ ሳይሆን ለተማሪዎች ሲሰጥ እኔ አሲስት አደርጋለሁ ተማሪዎቹን እና በጣም የሚከብድ መስሎ ተታየኝ። ዝም ብላችሁ ቀጥሉ አይደለም ያሉትን ሐኪሞች ዶክተር አምባያም ትሁን ዶክተር ሙሉም ትሁን ያኔ ብዙ ሐኪም አለ ማየም ትሁን አባየም ሆኑ ያሉትን እጠራና አሳያለሁ። ዝም ብዬ እንትን አልልም። ለነሱ ሳሳያቸው ይሄ እንደዚህ አድርጉ ብለው ያስረዱኛል። በዚያ መሰረት እንጨርሳለን። እሱም ማይችለው ታቅም በላይ ከሆነ የተሰጠን ህመምተኛ እነሱን አስቀምጬ እነሱን አሰራለሁ እንጂ በህመምተኛው ላይ እንትን አልወስድም። ለመጀመሪያ ጊዜ ለብቻው ታምኖ ተሰጥቶት ነበረ። ቀላል የሆነ ፌስቱላ ነበር የተሰጠውት ሲባል ሰምተናል። እስኪ ምን ተሰማው? የመጀመሪያው ስራ እንዴት ነበር? ለብቻው የሰሩት ስራ? ብቻዬን የሰራሁት እንግዲህ እነሱ ባስተማሩ መሰረት አልከበደኝም። ቢከብደኝም የነሱን እንትን ማለት አልፈለኩም። የነሱን እምነት ቀዶ ጥገናም እነሱ እንደሚያደርጉት አደረገው። ግን መስፋት ተመጀመሪ በፊት ታዘጋጀሁ። በኋላ ጠርቻ አሳየኋቸው። ልክ ነሽ አሁን መስፋት ጀምሪ ተባልኩ። ተሰጠኝ ክርና መርፌው መስፋት ጀመርኩ። ቆሞ ተሆላዩኛል። ዝም ብዬ እንትን አልልም፣ አልገባሁበትም። ተዚያችን ሰራሁኝ። ስጨርስ ደግሞ ጠርቼ አሳየሁ። መጨረሻ ላይ የሚደረጉትን ነገሮች ደግሞ ያው ልምዱ ስላለ ተነሱ አድርቄ ይኸውና ብዬ መጨረሻ ላይ ህመምተኛዋ ሳትወርድ በፊት አሳየው። ትክክል ነሽ ተባልኩ። ህመምተኛ ነው አጣሁ። ምን ተሰማው? ይዛን ቀን ደስ ይለኛል፣ ደስታ አለው። ምክንያቱም ተምንም ሳልነሳ እነሱ ጎን ቁጭ ብዬ እኔ ራሴ እንደዛ ሆኜ መጥቼ እንደገና ደግሞ ብጤዎች ላይ ቁጭ ማለቴ ለእኔ በጣም ነው ደስታ የተሰማኝ። እግዚአብሔርን ማመሰግነው ለእኔም ይሄን አበቃኝ ወይ ብዬ እግዚአብሔርን አመሰግንኩ። እናት አባቶቼንም አመሰግንኩ። አምነውኝ እጄን ስለለቀቁ ወደዚያ ይኸው እስካሁን ድረስ ቁጭ ብዬ እናገርበታለሁ። በስራቸው ኮርቼ እነሱ ባሳዩኝ እነሱ ባስተማሩኝ
አለሁ ይሁንና እስካሁን ምን አሉ እነሱስ? የዛን ቀን ምን አሉ? የመጀመሪያውን ስራ በድል ሲወጡ ቆንጆ ነው ልጄ ጎሽ ነው። እሺ አይ ዶንት ዋንት ቱ ብሬክ ሂዝ ሃርት ያልሽውን ንገሪን አሉ። አንድ ሐኪም ከእንግሊዝ ሀገር ጠሩ አባዬ እኔ መስራት እኔ ስሰራ ማየት የፈለጉ ሐኪም ማለት ነው። እሺ መጡ። አባዬ ደግሞ ትልቅ የሆነ ፊስቱላ አዘጋጅተው ዛሬ ከሌ የሚባል ይመጣል ትሰሪያለሽ ተብሎ ተሰጠኝ። እኔ ቁጭ ብዬ ስሰራ አባዬ ቆመው አሲስት አደረጉኝ። ሰውየው ተኋላዬ ቆመዋል። ሰርቼ ጭርስርስ አድርጌ ህመምተኛዋም ተዚያ ላይ አውርደን ወደ መኝታ ክፍሏ ስትሄድ አልፈራሽም ያሉኝ አባዬ። አይ ሴድ ኖ አይ ዶንት ዋንት ቱ ብሬክ ዩር ሃርት አልኳቸው ለአባዬ። ኮርተውብኝ ስላስመጡ እኔ ልብህን መስበር አልፈለኩም ስራ ማየት እፈልጋለሁኝ ብሎ ነው የመጣው ከእንግሊዝ ሀገር ድረስ። አዎ አባዬ አሲስት እያደረጉኝ እኔ ሰራው እና እሱ በጣም አስደስቶኛል። መጡ ከእንግሊዝ ሀገር ማለት ነው። እሺ እዛ እንግሊዘኛውም እንግዲህ እኔ ቢሰባበርም ሁማን ቱ ሲት ማን ማየት ነው የፈለጉት ብዬ በእንግሊዘኛ ጠየቅኳቸው። እሺ ዶክተር ሀምሌን አሉኝ። አይ ዳርን ሆለዳይ ብዬ መለስኩላቸው። እሺ ከዚያ ተመልሰው ሄዱ እና አባዬ ሲመጡ ሆስፒታል ኬጄ አንድ የሆነች ልጅ እንደዚህ ያለችን ብለው ሲሉ እሷማ ማሚት ናት ብለው ከዚያም ደግሞ ታገራቸው ለነሱ ሲሸልሙ ሽልማት የኔም ስም እዚያ ላይ መንሽን ተደረገ። እሷም ጥሩ ልጃቸው ተብሎ እዚያ ላይ ስሜ ተጠቅሰዋል። እርስዎ የፊስቱላ ህመም ታካሚ ነበሩ። የቀዶ ጥገና ሕክምና እየሰሩ መፍትሄ ሆነዋል። በዚህ ምን ይሰማዎታል? በጣም ደስታ ይሰማኛል። አዎ እኔ እንዲህ ነበርኩ። እንዲያውም አዲስ ህመምተኞች ሲመጡ አይዟችሁ እኔም እንደናንተ ነበርኩላቸው። አያምኑኝም ህመምተኞቹ እና ራሴን በራሴ ማስተዋወቄም እንደገና ደግሞ እና አባዬን ደግሞ ተከትዬ ማገዜም ሁሉ ስራዬ ሁሉ ያስደስተኛል። በጣም እደሰታለሁ። በጣም ደስተኛ ነኝ። ደከመኝ እንድል ደግሞ አልፈልግም። ምክንያቱም ደስተኛ ነኝ። በጣም ውስብስብ የሆነ ቀዶ ጥገና ያደረጉበት ጊዜ አለ ይኖራል። በስራ ላይ አንዳንድ እንትን ነገሮች አሉ። ግን ያን ደግሞ አውቃለሁና ብዬ ብቻ ልወጣው አልልም። የበላዋችን ጠርቼ ወይም ጨርሻት ይሉኛል ያግዙኛል ወይም እነሱ እንዲጨርሱት አደርጋለሁ እንጂ ዝም ብዬ በበሽተኛው ላይ እንትን አልልም። ዓለም አቀፍ እውቅና ያላቸውን ትልልቅ ዶክተሮች አሰልጥነዋል ይባላል። እውነት ነው? እነማንን አሰለጠኑ? አሉ ሁሉም እንትኖች ሐኪሞች ጋይኒኮሎጂዎች ሁሉም ሐኪሞች እኛ ጋር መጥተው የተማሩትን ከኢትዮጵያ ውጭ የመጡ ነበሩ። ከኢትዮጵያ ውጭም ይመጣሉ። እነሱንም አሲስት አድርጌ እኔ ትክክል የማይሰሩት ሆነ ወይም ጠርቼ ለሚለው እናገራለሁ ወይም ራሴ የምወጣውን እንትን ላለሁ እንጂ ዝም ብዬ አልሰጥም። ከሀገራችን ትልልቅ ሰዎች አሁን ካሉ የሕክምና ባለሙያዎች ያሰለጠኗቸው ሰዎች አሉ? እንዲህ ብዙዎች አሉ። በየሆስፒታሉ ሁሉ ጠርተው ሽልማት ሸልመውኛል። አስተማሪያችን ናት በሚል ዶክተር ሙኒር ጤና ጥበቃ ነበረ። ጤና ጥበቃ ሚኒስቴር ሆኖ ነበር እና እኛን ሁሉ ያስተማረች ናትና መሸለም ያስፈልጋታል ብሎ እዚያ ላይ ሸልመውኛል። ውጭ ሬዚደንት ሲሆኑ ሐኪሞች በሙሉ ስለ ፊስቱላ እኛ ጋር መጥተው የሚመሩትና ዶክተር መቅደስን ራሳቸውን አሲስት አድርጌ አሳይቻለሁ። ዶክተር መቅደስ የአሁኗ የጤና ጥበቃ ሚኒስትራችን የአሁኗ የጤና ጥበቃ ሚኒስቴራችን ዶክተር መቅደስ እሳቸውም እንደውም በአንድ ቦታ በስብሰባ ላይ አስተማሪ ናት ብለው ተናግረዋል። ስለኔ ለአክብሮት ነው አንተ ያልኩት እንጂ ዶክተር መቅደስ አንቺ እያልኩ ነው ያስተማርኳት። ኢትዮጵያኖቹ አስተማሪያችን ናት እዚህ ሀገር የሄዱት ማለት ነው እና ስለኔ ታሪክ የሚያወቁ ምናምን የኢትዮጵያኖች ብቻ ፈረንጅ የሌለበት እዚያ ተጠርቼ ሄጄ ሽልማት ሸልመውኛል። አሜሪካን ሀገር ልጅ ያሉኝ ልጅ አለዎት እንዴ? የታናሽ እህቴ ልጅ እሷ እኔ ታመሜ ስመጣ እዚህ አዲስ አበባ መጣ ወይም አብረን ሀገር ታልገባን ወይም አገርሽ ሂጂ ስላት እምቢ ብላኝ እዚህ መጣ እኔን ስታስታመም ኖራ አሁን እዚሁ አግብታ እዚሁ ወልዳለች እና የኔ ልጅ ነው። ባህር ዛፉን ተዚያው አስቆርጬ አሰርቼ ትንሽ ቤት ሰርቼ ነበር። ለምን ሰው ቤት ትንገላታለች በሰው እንትን እኔም ብላ መጣ ብዬ እዚያ ነበር እኔ ቤት ነበር የምትኖረው
እና ልጄም አሁን እዚያው ነው ያደገው። ልጆች አሉ 3 ልጆች። አረ እሰይ እሱ አያታችሁ ነች ሲባል እንዴ ዘውዴንም አያት አልከኝ እሷንም አያት አልከኝ ማን ጥያቄ መጥቶበታል። ልጄም ሁለት አያት አላችሁ። ጥሩ ጊዜ አሳልፍ ያለው። ሁለት አያት አላቸው። የእርሶ ታሪክ በዓለም አቀፍ ደረጃ በጣም ትልቅ ትኩረትን ስቧል። ሮያል ኮሌጅ ኦፍ ሰርጀንስ በየለንደኑ የክብር ሽልማት ሰጥቶታል። እንኩሉድኝ አባየን ማየ። ቢቢሲ ደግሞ የዓለማችን ተጽዕኖ ፈጣሪ ሴቶች ዝርዝር ውስጥ ከቶታል። እርሱን እንዲነግሩኝ ነበር የፈለኩት። ምን ተሰማው? መቼ ነበር? ደስታ ነው። እግዚአብሔር በሁሉም ቦታ ደስታ ነው የሚሰማኝ። በጣም ደስ ይለኛል። ለተደረገልኝ ሁሉ ያስደስተኛል። ይሄ እኮ የጥረቱ ውጤት ነው። እርሶ በሽተኛ ነበሩ። ያ ችግር ውስጥ ነበሩ። አሁን ለብዙ ሴቶች መፍትሄ ሆነዋል። ለብዙ የሕክምና ባለሙያዎች አሰልጣኝ ሆነዋል፣ ምሳሌ ሆነዋል። ይሄ የጥረቱ ውጤት ነው። ከእግዚአብሔር ያገኘው። አልተማሩም እኮ በትምህርት አልተማርኩ። እግዚአብሔር ይመስገን። በተፈጥሮ እግዚአብሔር አስተምሮት። ስለዚህ ይሄ ምን ይሰማዎታል? በጣም ደስታ ይሰማኛል። ልገልጸውም አልችልም። ምክንያቱም እኔ ማነኝና ነው ሰው ሁሉ እንደዚህ እንትን የሚለኝ ብዬ ራሱ አሜሪካን ሀገር ሄድኩ ጊዜ በቃ ቆሜ መናገር አልቻልኩም። ለወድቅም ደርሻለሁ። የደስታ ብዛት ማለት ነው። ከ60 ዓመት በላይ በዚህ ስራ ላይ ቆይተዋል። ያሰለጠኗቸው ሰዎች ከውጭ ሀገርም ከኢትዮጵያ ውስጥም ነበር። ምን አይነት አስተያየት ነበር የሚሰጡት? ለእኔ ጎበዝ ነሽ ይሉኛል። ለሰውም ሲያስተዋውቁኝ ወይ እሷ እኮ አስተማሪያችን ነበረች ይሉኛል። እኔ ደግሞ ለዚህ በቃሁት ደግሞ በእህቶቼ ልፋትና በእህቶቼ ጥረት ነው። እነሱ ፊት ባይሰጡ ይኖሮ ልቤ እርክት ብሎ ታመሜ ባልነሳ ኖሮ እዚህ ደረጃም አልደርስም። በሰውም ጥረት እኮ ሰው ደህና ይሆናል። በሰውም ፊት ማጣት ወደ ሌላ ነገር ይመኛል። እኔ ግን ይሄን ሁሉ ደረጃ ሳልደርስ በእህቶቼ እዚህ ደርሻለሁ። እና እግዚአብሔር ይመስገን ሁሉም ነገር ሳይከፋኝ ትልቅ ደረጃ ደርሻለሁ። እግዚአብሔር ይመስገን እዚህ አድርሶኛል። ለ60 ዓመት በዚህ ስራ ላይ ሲቆዩ የፊስቱላ ህመም የፊስቱላ በሽታ ምን ያህል ደረጃ ላይ ደረሰ? ማለት እየቀነሰ መጥቷል ወይ? ማህበረሰቡስ ግንዛቤ አግኝቷል ወይ? እርግጥ እንትን ልል እችላለሁ። በጣም ቀንሷል ማለት እችላለሁኝ። እኛ አሁን ለነገሩ ብዙ ሆስፒታል ብንሰራ ለምሳሌ መቀሌም፣ ባህር ዳርም፣ መቱም፣ ጎንደርም ሆነ ቦታ ሁሉ ቦታ ቢሰሩም እንደ ድሮ ብዙ አይደለም አሁን ፊስቱላ። በዚያ ላይ ደግሞ የኛም አዋላጅ ትምህርት ቤት አባዬም የተመኘው ምኞቱ ነበረ። ያ ኮሌጅ ተከፍቷል። አዋላጆች በየቦታው እንደሚረዱ ተስፋ አለኝ። ይረዳሉም ደግሞ እና ቀንሷል ማለት እችላለሁ። እኛ ሆስፒታል አሁን እንደ ድሮ ቢሆን እደጅም መቀመጫ አይገኝም ነበር። በጣም ብዙ ነበረ ድሮ። ሕክምናም ደግሞ የሚያቅሰው የለም ድሮ። እንደው ድና ሄደችው ተናግራ እኔ እንደዚህ ሆኜ ድኜ መጣሁ እዚያ ሂጅ ተብሎ ነው ህመምተኞች የሚመጡት። አንዷ ተሰማች ብዙ ሆኖ ይመጣሉ ነበረ ድሮ ማለት ነው። አሁን ግን ደህና ነው፣ ቀንሷል። አሁን በየሆስፒታሉ ወይም እናንተ ሆስፒታል ያሉ ታካሚዎች ይህንን የሕክምና አገልግሎት አግኝተው ሲወጡ ምን ይሰማቸዋል? ምን ይላሉ? የሚሰጧችሁ አስተያየት ፊድባክ አለ? ደስታ ነው የሚሰማቸው። የራሳቸውን ተስፋ ለሌሎቹ እንዲያካፍሉ ተመክረው ይሄዳሉ። በቃ ደስ ብሏቸው ነው የሚሄዱት፣ ድነው ሲሄዱ ማለት ነው። ድነው ሲሄዱ ምን አይነት ስልጠና፣ ምን አይነት የምክር አገልግሎት ያገኛሉ? እዛ አካባቢ እናንተ ሆስፒታል የመጣች አንዲት ሴት ትታከማለች። ከዛስ ምን አይነት ተስፋ ይዛ ነው ወደ ሀገሯ የምትሄደው? 2 ዓመት ቤቷን ዘግታ ትዳሯን ጥላ ነው እዛ እናንተ ጋር የምትቆየው። ምናልባት ከበዛ 2 ዓመት ልትቆይ ትችላለች። ምን አይነት እርዳታ ትሰጧታላችሁ ከሕክምና ውጪ? ሕክምና ውጪ እንግዲህ ያው እንዲማሩ እንዲጽናኑ እጅ ስራም ሆነ ምንም ሆነ እዚያም ሄደው ቁጭ እንዳይሉ ሌላ ሰው እንዲያስተምሩ። ለነገሩ ብዙም አይቆዩም። አሁን እጅ ስራ ታስተምሯቸዋላችሁ? እጅ ስራ ይማራሉ፣ ጥልፍ ይጠልፋሉ፣ ስፌት ይሰፋሉ። ሕክምናቸውን እስከሚያገኙ ሀሳባቸው ሌላ ጋር እንዳይሄድ እኔስ እንዴት ነው ሆኖ እንዳይሉ ሆስፒታላችን ያስተምራል። ፊደል ያስተምሯቸዋል። ተምረው ተሄዱ እንትን ይላሉ፣ ይማራሉ፣ እንደሱ ያገኛሉ። በዚያ ተስፋ ያደርጋሉ። ታክመው ሲሄዱ ሀገራቸው እንደገና ትዳር እንዲመሰርቱ ይመከራሉ። ከማዬና ከአባዬ ጋር
ከነሱ ጋር የነበራችሁ ግንኙነት እንዴት ነበር? አብራችሁ አንድ ቤት ውስጥ ነበር የምትኖሩት? ስለነሱ እንጫወት። ከነሱ ጋር ስለነበራችሁ ጊዜ። አብረን መጣን። እዚህ ሆስፒታል ውስጥ ስንመጣ ለኛ ቦታ የለም፣ ግን ህመምተኞች ብቻቸውን እንደሚሆኑ ለኛ እዚያ ሆስፒታል ውስጥ መኝታ ክፍል አልጋ ተሰጠን። ህመምተኞቻችን ጋር እንተኛለን። እዚያ አስተኙን። እዚያ እና አባዬም ደግሞ በድንገት ባህር ዛፉን እያስቆረጡ ምን እያሉ የጭቃ ቤት አሰሩ። እዚያው ግቢ ውስጥ ሆስፒታል ጎረቤት ማለት ነው። ቀን ሰርተው ለሊት ተነሱ ጋር ተኝተው ድካም ይሰማቸዋልና ይሄን ክፍል ለምን ለነሱ አናረግም ብለው ሜትረኗ ለኛ ሰጡን፣ አምስታችንንም። በዚያ ላይ ነርሶች አሉ፣ ነርሶች መጡልን። እዛው ኖርን በቃ። እሺ፣ ስለ አባዬና ስለማዬ ምን ይነግሩኛል? ምን አይነት ሰዎች ነበሩ? ምን አይነት እናትና አባት ነበሩ? እኔ ለነሱ ምንም መለው ቃላት የለኝም። ጓደኛም የላቸውም። ደጎች ናቸው። ለህመምተኛ ሙት ናቸው። እኛን ደግሞ ሰራተኛ ብለው ህመምተኞቹን ወደ ስራ የመለሱን ለኛም እንደሞቱ ናቸው። ፊታችን አይተው ነው ከፍቶን እንደምን ሆናችሁ ብሎ ነው አብሰው ነው። እኔ አላቅም ብቻ እነሱ እንደዚህ ነው ማለትም አልችልም። ብዙ ደግነት አላቸው። ምን ልበል እናት አባት ሲባል ትንሽ ለየት ያላሉ አይደለም። ሲቆነጥጥም ሲገርፍም አይ ብሎ ያባት የማይጋረፋል ይችናት ትቆነጣለች እንላለን። እነሱ ጋር ምንም የለም፣ ፍቅር ብቻ ነው የሞላባቸው። እነሱ የሚሰጠው ደግነታቸውን ብቻ ነው። በሐምሊን ፊስቱላ ኢትዮጵያ ውስጥ እንደ ተምሳሌት ነው የሚቆጠሩት። የእርሶ አሻራ እንዲቀጥል ሌሎቹ ሰራተኞች ምን እንዲያደርጉ ይመኛሉ? እኔ እንዲከተሉ ፈልጋለሁ። እኔስ ምንድነኝና ነው እንደሱ ምለው? እኔስ ማንነኝና ነው? እርሶማ ምሳሌ ሆነዋል። አባዬና ማዬን እኔ አሁን ጓደኞቼ ምን ይላሉ? አረ እንኳን አንቺ ኖርሽ እንጂ እንዴ ማን እንደዚህ እንትን ይል ነበር ይሉኛል ግማሾቹን ጓደኞቼ። እንኳን ኖርሽ አንቺ እንኳን እንግዳ ሲመጣ ስጠራ ወይ እንኳንም አንቺ ኖርሽ ማሚቱ እንኳንም አንቺ ኖርሽ ይሉኛል። ምን ነው በፊትም ተናባዬ ጋር በጣም እንትን ስለነበረኝ ተናማዬ ጋር እንኳንም አንቺ ኖርሽ ሲሉኝ በጣም በቃ አንዳንዴ እንባዬም ይመጣል፣ ኩራትም ይሰማኛል። እውነት ነው። እግዚአብሔር ይመስገን። የእርሶን ፈለግ እንዲከተሉ ምን ይመክራሉ ለሌሎች ሰራተኞች? በቃ የራሳችሁን ችግርም ተናገሩ፣ አትደብቁ። እኛ እንዲህ ነበር እንዲሆነ በሉ ነው የምለው ለጓደኞቼ። እንደሱ ላለሁ ድሮም ጀምሬ እንደሱ ነው የምለው። ያ ነገር ታልተናገር ነው ሌላ ሰው ሊማር አይችልም። እኔ አሁን ባልናገር ባለፈልፍ ኖሮ የኔን ታሪክ ማንም ሰው የሚያውቅ የለም፣ የሌላውንም የሚያውቅ የለም። እና እኔ እንደዚህ ብል እኔ ገበያ ሄጄ ገዝቻለሁ አመጣሁት። ምን ያሳፍረናል? ምን ያሳፍራችኋል? እንግዳም ሲመጣ እኛ እንዲህ ነበር እንዲሆንም ብትሉ ምን እፍረት አለው? እንደሱ ላቸዋለሁ ተጥንቱም ጀምሮ ማለት ነው። አይ አንቺ ደግሞ ይሉኝ፣ አይ እንደሱ እንዳትሉኝ፣ እንደሱ መሆን አለብን። ዶክተር ካትሪን ሐምሊንና ሪጂናልድ ሐምሊን በጣም ጥሩ ሰዎች ነበሩ ለእርሶ። በጣም ሰው እንዴት እንዲያስታውሳቸው ይፈልጋሉ? ለኛ ሞት ሆኖ አይደል እንዴ? እውነት ነው። ለኛ ራሳቸው ሳያጓጓቸው የራሳቸውን ኑሮ ሳያሻሽሉ ለኛ አይደል የሞቱት እየሮጡ? ለኛ ነው። ታገራገር ዞሮ የሚለምኑት ለኛ አይደለ? ለምነው እነሱ እንደሌላው ሰው ፎቅ ኮንዶሚኒየም አልሰሩም። በጭቃ ቤት ውስጥ ነው የኖሩት። ለምነው ለኛ መረጃ፣ ለኛ መቋቋሚያ ፊስቱላ ሆስፒታል እንዲሰራ፣ ፊስቱላ እንዳይንገላታ ሁለንተናቸውን የሰጡ ናቸው። ከዚህ ሌላ ምን ያደርጋሉ? እነኚህ ህመምተኞች በምን መንገድ ነው መረዳው ብለው ተሌላ ህመምተኛ ጋር ሌላ ሆስፒታል ቤተኙ እንደዚህ አይረዱም በማለት ሀሳቡ መጥቶላቸው ነው ሆስፒታልም ለመስራት የበቁት። ለነሱ እንግዲህ ግንብ ቤት እንስራለን በጭቃ ነው የተሰራው ቤታቸው እርጥብ ባህር ዛፍ ተቆርጦ። ስለዚህ እኛን አክባሪ እንጂ ራሳቸውን አክባሪ አይደሉም። ዶክተር ካትሪን ስትሞት በኮቪድ ጊዜ ነበር የሞተችው። አዎ የክብር ሽኝት ሊደረግላቸው ይገባ ነበር ብዬ አስባለሁ። በኮቪድ ጊዜ ነው የሞቱት። የተጀመረ ቀን ትክክል ማያረፈችው በዚያን ጊዜ ነው። እና ደግሞም እንደዚያም ሆኖ እንግዲህ ያው ለቅሶም አልከፋም፣ እንዳረፈችም አልተቀበረችም። ለኛ ተስፋ አድርገን እያመላለሱልን ሆስፒታል ስንት ቀን ነው ድንኳን የተቀመጥ ነው። ይሄ ለኛ ለህመምተኞቹ ለኔ ክብር ነው። መቼም እንትኗን ቢንገላታም ጧት ያመጡልናል፣ ማታ ይወስዳሉ።
ስለሷ እየተነገረ እየተለቀሰ ለቅሷ ለማረን የተቀበረችው። ከትልልቅ ሰዎች የስራ ኃላፊዎች የመጣ ሰው ነበረ ለሳቸው ሽኝት? እኔ ያን በለቅሶ ላወኝ ለምን አስታወስኩት እንጂ ብዙ ሰው መጥቷል። ስለመጣ ደስ እሷችሁ አስከሬኑ ሲመላለስልን የከረሙ አስተዛዝነውናል በጣም። አባዬማ በማንግስቱ ባረፈ ማንግስት ወዲያው ተቀበረ። እሷንማ ባይሆን እዛው አይናን እያየን እንደሚያይሰው አፈራ። እሱም ቢሆን ቀብሬ የትም ቦታ እንዳይሆን ወይም ሆስፒታል ግቢ ውስጥ አስፈቅጄ መዘጋጃ ቤት ተፈቀደልኝ። ፊስቱላ ሆስፒታል ግቢ እንድቀበር እፈልጋለሁ ሂዱ ይነባላል እና ለማየ ማለት ነው። እንግዲያስ ጉለሌ ነው ያ ቢቀር ስላላስፈቀድኩ ጉለሌ እንድቀበር አሉ። ቃላቸውን ፈጽመን ያው ጥሩ ቦታ አገኙ። እዚያ ተቀበሩ። አባዬ እማዬም እዚያው ተቀበሩ። ለኛ ይሄ ተስፋ ነው። ለኛ ለቋሚዎቹ ተስፋ ነው።